ሰላም ሰላም ቤተሰቦች፣ ሰላም ይብዛላችሁ በያላችሁበት ሁሉ። የፈጣሪ ሰላም ከእናንተ ጋር ብዝት ትርፍርፍ ይበል። ውዶች ወደ ገደለው ልግባላችሁ። ዛሬ በጣም የምትጠቀሙበትን ሁሌ ሳስብ የነበረውን ነገር ብዙ ዩቱበሮች ያው አስተምረዋል፣ ግን ምስሉን አያሳያችሁም እና እኔ ደግሞ ዛሬ በምስል ላሳያችሁን የመጣሁት። ይሄ እዚህ ጋር አልመንድን የማያውቅ ያልተሰራ ዩቱብ የለም። የአልመንድ ዘይት ይባላል። ይሄ አልመንድ ነው። እዚህ ጋር ደግሞ ጀውዝ ይባላል። ይሄ ሀረቦች ቤት የማይጠፋ ጀውዝ ነው። ይሄው እዚህ ጋር ሰብሬው ማለት ነው። ይሄ ከዚህ ስር ይወጣ ከጀውዙ ስር ከጀውዙ ስር ይወጣ ማለት ነው። ስለዚህ ውዶች ይሄንን ነገር በተለይ ይሄ ጀውዝ የሚባለው ካላችሁ ይሄ ተፈልቅቆ የወጣው ማለት ነው። አያችሁ አይደለ? ነጣ ያለም አለ። ነጣ ያለው የሚባለው ምንድን ነው እንደሚባለው እኛ ጋር ጥሩ አይደለም። ያ ጥሩ አይደለም ማለት ነው። እንዴት ነው? የውጭ ነው ወይንም በለድዬ ወይንም ምንድን ነው የሚባለው? ሶሪ ጠፋብኝ። ብቻ ይሄ ነው ጥሩ ነው የሚባለው። እና ይሄንን ካለ የማዳም ቅመሞች የፕሊስ ከማዳም ቤት እንደዚህ ድፍኑን አይመጣም፣ እርግጠኛ ነኝ። እንደዚህ ተከስሮ ይመጣል። አሁን ይሄ ቡኒው በቃ ኦሪጂናሉ ቆንጆ የሚባለው ነው። ስለዚህ ይሄ ማዳም ቤት አይጠፋም። ፕሊስ የማዳም ቅመሞች ቢቻላችሁ እንድትበሉ እመክራችኋለሁ። ማለትም ይውላችሁ እችን በቀን ማለትም ይሄ የዚህን የተፈለቀቀውን ሁለት ብትበሉ ያው እንዳይቆጧችሁ ተደብቃችሁ ብትበሉ፣ መግዛት የምትችሉ ደግሞ ገዝታችሁ እንድትበሉ እመክራለሁ። ለጭንቅላት በጣም 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 አሪፍ ነው፣ ለማስተዋል ማለት ነው። እንደገና ሸክሉ ራሱ ቅርጹ ራሱ ስትፈለቅቁት ይሄ ተሰባብሮብኝ ነው እንጂ ስከስረው ተከሳስሮብኝ ነው ተሰባብሮብኝ ነው እንጂ ጭንቅላት ነው የሚመስለው። ስለ ድምፄ በጣም ይቅርታ፣ ተደብቄ ነው የምቀርጸው። ተደብቄላችሁ ስለምቀርጥ ሀሳቤ ሁሉ እንዳይበታተንብኝ፣ እንዳይመጡብኝ፣ እንዳይዙኝ ብዬ ነው። እና የማዳም ቅመሞች ይሄ ካለ ለጭንቅላት ለነርቭ ለማስታወስ ፍቱ መድኃኒት ነው። እባካችሁን ጠዋት በባዶ ሆዳችሁ ቁርጥምጥም አድርጋችሁ ውሃችሁን ጥጥት አድርጉበት። ማለትም ዛሬ በልታችሁ ዛሬ ውጤታማ ይሆናሉ ሳይሆን ላትታመሙ ለመጠንቀቅ አስቀድሞ ይጠቅማችኋል። እና ማዳም ቤት አለ ተጠቀሙ። ማዳም ቤትን ከሌለ ማዳም የምትሰስት ከሆነ መግዛት የምትችሉ ቾኮላ ምናምን የተለያየ ነገር ገዝታችሁ ከምትበሉ ይህን ገዝታችሁ ተጠቀሙ። በጣም በጣም አሪፍ ነው። እውነት ነው የምላችሁ። እኛ ተክለን ነው ሁለቱንም ተክለን ነው የምንሰራው። ተክለን ነው ያለ እየተተከለ ነው። ግንዱ ዛፉ አለን። ግንዱንም ዛፉንም ቀርጬ ያሳያችኋለሁ። ባይዘወይ ይሄ ውዶች ባይዘወይ ይሄ አረንጓዴ ነው፣ ደርቆ ነው እና አረንጓዴውን ፈልቅቄ አውጥቼው ነው እና ደርቆ ነው። አረንጓዴው ሲደርቅ ቅጠሉ ቆዳው ለቀለም ማጥቆሪያ ይጠቀሙበታል ማለት ነው። እና ውዶች ስለ ጀውዝ ይህን ካልኳ በእንግሊዝኛ ምን እንደሚባል አላውቅም። ኢትዮጵያ ያለ አይመስለኝም። ጀውዝ ማለት በሀረብኛ ነው። ሀረቦች ጣፋጭ የሚጠቀሙበት ማለት ነው። ጣፋጭ ውስጥ ማሙል የሚባለውን ነገር ይሰሩበታል ማለት ነው። እዚህ ጋር ደግሞ መጣሁላችሁ ውዶች። እዚህ ጋር ደግሞ ለውዝ ይባላል። ለውዝ በእንግሊዝኛ ይህንን አውቃለሁ፣ አልመንድ ይሉታል። መቼም በዚህ ያልሰራ ዩቱብ የለም። የአልመንድ ዘይት ይባላል። ባይዘወይ የዚህን ዘይት ራሱ መስራት እሰራለሁ። ስሪልኝ ካላችሁኝ በቅርብ ቀን ሰርቼ ያሳያችኋለሁ። ሰዎች ሲሳፈሩልኝ እነሱ እያሉ መስራት አልችልም፣ ትንሽ ታይም ጊዜ ስለሚወስድ ማለት ነው። እነሱ ከተሳፈሩልኝ የአቮካዶ ዘይት አሰራር እና የዚህን ዘይት አሰራር አሳያችኋለሁ። ይሄ ራሱ በጣም እጅግ የሚጠቅም ለጤና በጣም አሪፍ የሆነ ነገር ሀረቦች ፈልቅቀውት ቅጠሉን ልጠውት ምግብ ላይ ሩዝ በስጋ ምናምን ሲሰራ በዘይት ጥብስ አድርገው ይነሰንሱታል፣ ፎቅ ማለት ነው። እንደገና ደግሞ ይበሉታል። በጣም እጅግ ጠቃሚ ነው። ብሉት፣ አትጎዱም። ለልብ በሽታ ጥሩ ነው ይባላል። ከመቀባባትም ከቆዳችን ያለፈ ለልባችን እጅግ በጣም ጥሩ ነው የሚባለው። እና ውዶችዬ እባካችሁን እኔ ብዙ ዩቱበር ላይ ሁሉንም ነገር ትሰማላችሁ፣ ግን እኔ አልሰማችሁም አታውቁም ሳይሆን በቃ እንደዚህ በፒክቸር ለውዝ የሚባለው አልመንድ የሚባለው ይሄ ነው እያልኳችሁ ነው። ጀውዝ ደግሞ የሚባለው ጀውዝ ማለት ደግሞ ይሄ ነው። ይሄው ተፈልቅቆ ይሄ ማለት ነው።
ተሰባብሮ አውጥቼው ማለት ነው። ይሄውን ያለቀለት የተሰባበረ ማለት ነው። ይሄ ደግሞ ገና ያልተፈለቀቀ ሲጀመር ገና አረንጓዴውን ከዛፍ ሲቆረጥ ዛፎቹን ደግሞ የሁለቱንም ዛፍ አሳያችኋለሁ። የሚገርማችሁ ሰዎች የተባረኩ ናቸው። እግዚአብሔር በብዙ የባረካቸው ናቸው። የዚህም ዛፍ አለ፣ የዚህም ዛፍ አለ። አንገዛም። ይኸው የደረቀው ላሳያችሁ ካላመናችሁ። ይኸው ገና የምከሳስረው ይኸው ለውዙ ማለት ነው። አያችሁ? ይኸው ይሄ አድርቄ ነው ሙሉ ነበር ከሳስሬው ማለት ነው እየሰባበርኩት እና ምን መሰላችሁ? ይሄ አረንጓዴ ይሄውን ገና ደርቆ ነው አረንጓዴው። ይሄኛው ይሄ ተፈልቅቆ ይሄ ተፈልቅቆ አያችሁ? ጥቁረቱ ለጥቁር ቀለም ይሰራል። ጥቁር ቀለም ከዚህ ነው የሚሰራ። በጣም ተአምር ነው። እና እኛ ዛፉ አለ። ዛፉንም እያንዳንዱን የሁለቱንም ዛፍ አሳያችኋለሁ። ይኸው አንገዛም ስላችሁ ውሸት አይደለም። እዩ፣ ይሄንን እሰባብራለሁ። ይኸው ለውዝም አንገዛም። አያችሁ፣ አያችሁ፣ ለውዝም እዩት፣ በቀረጢት ሙሉ ይሄን ሁሉ ከሳስሬ ነው። ባይዘዎች ሰዎች ይገዙናል ከኛ ቤት። ለምጥሉ ኦሪጂናሉ ነው የሚባለው። አያችሁት? ይሄ ያልተከሳሰረው ለውዙ ማለት ነው። የለውዙ ያልተከሳሰረው ይሄ ራሱ በመዶሻ እሰባብረዋለሁ። ይሄ ራሱ እዩት፣ ይኸው ከነንትኑ ከነቀጠሉ ማለት ነው የደረቀው። እና ምልላችሁ ነው ምንም እኛ የምንገዛው ነገር የለም። ግንዱን አሳያችኋለሁ። እዩት፣ ይሄ ለውዝ ገና ያልተሰበረው ማለት ነው። ይሄም ጀውዝ ያልተሰበረው ማለት ነው። እና ውዶቼ እኛ የምንገዛው ነገር የለም። ብቻ እግዚአብሔር ሲባርክ ይገርማል። ይኸው ለውዙ የተሰበረው ማለት ነው። ይሄ የተሰበረው ለውዝ ነው። ይሄ ደግሞ የተሰበረው የተላጠው ለውዝ ነው ውዶች። እኔ ኤዲት አድርጌ ምናምን አድርጌ አይደለም ቪዲዮ መለቅላችሁ። ብቻ እናንተ ሌላ ዩቱብ ላይ የምታዩትን ነገር ለውዝም ጀውዝም በምስል ማየት ማወቅ የምትፈልጉ አንዳንዴ ማዳም ቤት አጠገባችሁ እያለ ምስሉን ባለማወቅ በዩቱብ በድምፅ ብቻ እየነገሯችሁ ይሄ ነው እያሏችሁ የማታውቁ ልጆች ሌላ ዩቱብ ላይ ታችሁ ማየት ለምትፈልጉ ልጆች ሼር አድርጉላቸው። ጀውዝ ማለት ይሄ ነው። ለውዝ ማለት ደግሞ ይሄ ነው። ለውዝ ደግሞ ያው አሳይቻችኋለሁ እንትኑ ማለት ነው። ይሄ ማለት ይሄ ነው። ይሄ አያችሁት? ያያችሁት? ይሄ ማለት ይሄ የተሰበረው ማለት ነው። ይሄ ማለት ደግሞ ጀውዝ ደግሞ ይሄው ጀውዙ ይሄ ጀውዙ ይሄ ማለት ነው። በቃ እያንዳንዱን ነገር እንድታቁ ማዳም ቤት የማይጠፋ ነው እና ይሄ ለጭንቅላታችሁ እጅግ በተለይ ይሄንን ነገር ውዶች፣ ይሄን ጀውዝ እባካችሁ ብሉት። ጧት ጧት በባዶ ሆዳችሁ ትጠቀሙበታላችሁ። በፍጹም እናንተን የሚጎዳ ነገር እኔ አላቀርብም። እውነት እላችኋለሁ። አይምሯችሁ ላይ ጭንቅላታችሁ የመርሳት አንዳንዴም የመደንዘዝ ጭንቅላቴን ራሴን ይዘኛል የምትሉ ሰዎች መድኃኒት አትውሰዱ። ይሄ ራሱ መድኃኒት ነው፣ ፍቱህ መድኃኒት ነው። ጠዋት ጠዋት ይህን የበላችሁ ያኔ ስትበሉ ብዙ መብላት አይደለም፣ ከብዙ መብላትም ምንም ውጤት የለውም። የበዛ ነገር ሁሉ መድኃኒት ሲበዛ እንደሚጎዳን ይሄም ራሱ ምግብ የምንበላቸው ነገሮች ሁሉ ሲበዛ ይጎዱናል። ስለዚህ አንድ ነገር ደግሞ ስትጠቀሙ አሁን ውጤት አጠብቁ ውዶችዬ፣ አሁን አጠብቁ። ልክ እኛ አሁን ለምሳሌ አንዳንድ ሰዎች ይወፍራሉ አይደለ? ያን ውፍረት በሂደት ነው አጠራቅሞት የወፈሩት። ውፍረቱንም ለመቀነስ ጊዜ እንደሚፈጀው ሁሉ የሆነ የምትጠቀሙት ነገር ሁሉ በሂደት ነው እንጂ አሁን ተጠቅማችሁ አሁን ውጤት አገኛለሁ ብላችሁ እንዳትጠብቁ። እና ውዶች እባካችሁን ስወዳችሁ ቪዲዮን እስከ መጨረሻው ይሉልኝ። ስወዳችሁ በእግዚአብሔር ስም በአላህ ስም ጠይቃችኋለሁ። እና የዛሬ ቪዲዮ ይህን ይመስላል። እንደምትጠቀሙበት ተስፋ አደርጋለሁ። እስከ ሳምንት ወይንም ሌላ ቪዲዮ እስከሰራላችሁ ድረስ እግዚአብሔር በሰላም ያገናኘን፣ አገራችንን ሰላም ያርግልን፣ የዓለምን ሕዝብ ሁሉ ሰላም ያርግልን። ከምናየው ከምንሰማው ክፉ ነገር ፈጣሪ ጠብቀን። እወዳችኋለሁ። ሰላም። ባይ ባይ።